በነገራችን ላይ ዛሬ በሰጠው ቃለ ምልልስ ላይ ሚኬል አርቴታ ለአርሰናል ደጋፊዎች ሌላ ደስ የሚል ነገር ተናግሯል። ጃንዋሪ አሁን መስኮቱ ሊከፈት አይደለም ለተጫዋች ጊዜ ወደ ገበያ እንደሚወጡ ተናግሯል ሚኬል አርቴታ። አርሰናል እንደዚህ ቦልድ ሆኗል በተጫዋቾች ዝውውር ላይ በጣም ነው የሚገርመው። ይሄ ያኔ በአርሰን ቬንገር ዘመን ከዛ በኋላም ያልታየ ነው። እየገዙ እንኳን በቃኝ የሚሉ አይነት አይደሉም። አሁን የተጫዋቾች ጉዳት ጉዳይ ሚኬል አርቴታን አሳስቦታል። ሰሞኑን በጉዳት ከሜዳ የራቁትን ማለቱ ብቻ ሳይሆን ይሄ ውድድር ዘመን ከተጀመረ ጀምሮ ስንት ተጫዋቾች ናቸው የተጎዱት በአርሰናል? አሁንም የተመለሱትን ጭምር ካያችሁ ጋብሪኤል ማጋሌሽ፣ ቡካዮ ሳካ፣ ቪክቶር ጊዮኮሬሽ፣ ማርቲን ኦዴጋርድ፣ ቤን ዋይት፣ ክሪስቲያን ሞስኩዌራ፣ ካይ ሃቨርስ፣ ዩሪያን ቲምበርና ሪካርዶ ካላፊዮሪ እነዚህ ተጫዋቾች ሁሉ ተጎድተው ወይ ተመልሰዋል ወይ አሁን በጉዳት ላይ ነው ያሉት። ጉዳት አግኝቷቸዋል በዛም በዚህም ብቻ ይሄ ሲዝን ከተጀመረ አንስቶ እና አርቴታ ነገር አሳስቦታል። ለዚህ ነው ቦልድ ሆኖ አሁንም በጃንዋሪ የምንፈልጋቸው አይነት ተጫዋቾችን እናገኝ እንጂ ወደ ገበያው መግባታችን አይቀርም ያለው።